ሰላም ዛሬ በዴይ 3 ቪዲዮ ተገናኝተናል። ዴይ 3 ቪዲዮአችን የሚሆነው ትሪገር ሺፍት ሜተድ ነው ወይም ትሪገር ሺፍት ሜካኒዝም ነው። ስለዚህ ሜካኒዝም በግልጽ የምናየው ይሆናል። ትሪገር ማለት ሱሰኛ እንድትሆን ያደረገ ምክንያት ማለት ነው። ይሄ ምክንያት መቀየር ላይ ያተኮረ ነው። የሱሰኛው ቪዲዮ እንዴት ነው ለሱስ ያበቃን ምክንያት መቀየር የምንችለው የሚለውን በደንብ የምናየው ይሆናል። ወደ ቪዲዮ። አንድ ጊዜ ተመራማሪዎች የአንድን እጽዋት አበባ መቀየር ይፈልጋሉ። እናም ለመቀየር የተለያዩ ኤክስፐሪመንቶችን መስራት ጀምራሉ። እናም የእጽዋቱ አበባ እንዲቀየር እጽዋቱ የሚያገኘውን ሚኒራል ንጥረ ነገሮችን ለመቀየር አስበው እና ለእጽዋቱ ከዚህ በፊት የሰጡት የነበሩትን ንጥረ ነገሮች ቀየሩ፣ በሌላ ንጥረ ነገር በሌላ ሚኒራሎች ቀየሩ። ነገር ግን ይሄ እጽዋቱን ከማድረግ የዘለለ ሌላ ለውጥ አላመጣም። ተመሳሳይ አበባ ከማበብ ሊያስቆሙ አልቻለም። እና ቀጠሉ ምርምራቸው። የእጽዋቱ አበባ እንዲቀየር የእጽዋቱ ቅጠል መቀየር እንዳለበት አሰቡ። እና የእጽዋቱን ቅጠል በጥንቃቄ ሳይንሳዊ በሆነ መንገድ ቀየሩት። ነገር ግን ይህም ለውጥ አላመጣም። እጽዋቱ ተመሳሳይ አበባ ነበር ያበበው እና ግራ ገባቸው። ለምን ቅርንጫፉን ቀየሩ ማለት እና ቅርንጫፉን ቀየሩ። ይህም ለውጥ አላመጣም። ቅርንጫፉን ቢቀይሩትም ተመሳሳይ ውጤት ነበር ያገኙት። በመጨረሻ ግን አንድ ሀሳብ መጣላቸው። የእጽዋቱን ቀመር የያዘውን ከግንድ በታች ያለውን ስር ለመቀየር አሰቡ። በጥንቃቄም ቀየሩት። ይሄ መንገድ ሰራላቸው። በመጨረሻም እጽዋቱ ሌላ በፊት በመደበኛነት ከሚያብቡ የተለየ አበባ ማበብ ይቻላል። ሁሉም ውጤት የሆነ ምክንያት አለው። ሱስ ውጤት ነው እና ይሄ ውጤት ዝም ብሎ አልተፈጠረም። ከጀርባው በእርግጠኝነት የሆነ ምክንያት አለ። ያም የሱስ መነሻ ነጥብ ወይም ትሪገር ይባላል። አሁን ያገኘ ያለውን ውጤት ካልወደድኩ ማድረግ የሚገባ አንድ ነው፣ ውጤትን መቀየር ነው። ምንም ሌላ ወደዚህም ማለት የለብን። ውጤትን መቀየር ነው ያለብን። እነዚያ ተመራማሪዎች የዛን እጽዋት አበባ ምናልባት አልወደዱትም። እናም ለመቀየር አሰቡ፣ እንዲቀየር ፈለጉ። ምን አደረጉ? ምክንያቱም ቀየሩ አይደል? አየህ፣ ሱስ ውጤት ነው። ያንን ውጤት መቀየር ከፈለግ የሱስ ምክንያት መቀየር አለበት። የሱስ ምክንያት ደግሞ ትሪገር ነው። ሱስ እንዲጀመር ያደረገ ያ መነሻ ነጥብ ወይም ምክንያት ያ ነው ትሪገር የሚባለው። ያንን ነው መቀየር አለበት። ከዛ በፊት የሱስ ትሪገሮች ወይም መነሻ ነጥቦች ምንድን ናቸው የሚለውን ለማየት እንሞክራለን። አንደኛ ሰውና ቦታ። የምትኖርበት የምትውልበት ቦታ ሱሰኛ እንድትሆን ምክንያት ሊሆን ይችላል። ሱስ የሚዘወተርበት አካባቢ የዋልክ ሱሰኛ አለመሆን በጣም ከባድ ነው። ለዚህ ነው አባቶቻችን ከአህያ ጋር የዋለች ግደር ፈስ ለምዳ ትውላለች የሚሉት። ይህ ተረት ዝም ብሎ አይደለም የተተረተው። ይህን ነገር ለማረጋገጥ ነው። ፈስ የምንለመድበት አካባቢ ይዋልክ ፈስ አለመልመድ፣ ይህ በጣም ከባድ ነው። ምክንያቱም የምትውልበት ቦታ አንተን ነው ሼፕ የሚያደርገው፣ ይቀርጻል። ከዛ ያን የምትውልበትን ቦታ እንድትመስለው። አንድ ሰው ምን አለ፣ ጓደኛዬን አሳየኝና ማንነትን እነግርሃለሁ አለ። ምን ለማለት ፈልጎ ነው? እኔ ለመጀመሪያ ጊዜ ስሰማው በጣም ግራ ነበር የገባኝ። ኋላ ነው የገባኝ ለካ ከጓደኛዬ ጋር አብዝቼ መዋሌ የሆነ ኤሌመንት ተጋብቶብኛል መስሏል በሆነ መንገድ።
ሁለተኛው ሁኔታ ነው። ሁኔታዎች ላይክ ፓሪ፣ ድግስ፣ ልደት መሰል ሁኔታዎች አንተን ወደ ሱስ ሊጋብዙ ይችላሉ። በየናይት ክለቡ በየድግሱ የዞርክ የተዟዟርክ የጠጣ የማይሆን ቦታ ይዋልክ ሱስ ካለመርክ እንደ ሰው መሆን እጠራጠራለሁ። እነዚህ ሱስ የሚለመዱበት አይነተኛ ቦታዎች ናቸው። ምናልባት ናይት ክለብ ምናምን መሄድ ላይ ይጠብቅብህ ይችላል። ለምሳሌ ቤት ራሱ የሆነ ፓሪ ነገር ተዘጋጅቶ የሆነ መጠጥ ምናምን ዴሊቨር የሚደረግ ከሆነ ይሄም አንተን ይጋብዛል፣ ወደ ሱስ ይገፋል። ለምሳሌ አንዳንድ ሰዎች ምንም መጠጣት አይፈልጉም ወይም ተጠጥተው አያውቁም። ነገር ግን ድግስ ምናምን ሲኖር ግድ ነው ይጠጣሉ። ግድ ነው ያው ሌላውን ለመምሰል ምናምን ስለሚጠጡ ያ ሲደጋገም ሱስ ስለመሆን ያም አንድ ትሪገር ሜተድ ነው ወይም የሱስ መነሻ ነጥብ ነው። ሶስተኛው ስሜት ነው። ውጥረት፣ ጭንቀት፣ መሰላቸት፣ ንዴት፣ ድብርት፣ ሐዘን፣ ብቸኝነት የመሳሰሉ ስሜቶች አንዳንድ ወደ ሱስ ሊጋብዙ ይችላሉ። በተለይ ብቸኝነት የሚለው ላይ እንድታሰምር እፈልጋለሁ። ሰውን የሚፈልገው ለምን ይመስላል? ብቻውን ላለመሆን። ብቻዬን ላለመሆን ስትል ከማይሆኑ ሰዎች ጋር ትገጥማለህ፣ የማይሆን ቦታም ትውላለህ። ከዛ ተገፋፍተህ ይሁን ራስን ሰጥቶ አብደ ሁላም ሊሆን ይችላል ራስን ሱሰኛ ሆነህ ታገኛለህ። ሐዘን፣ ድብርት፣ ጭንቀት፣ ንዴትም ለሱስ መጀመር አይነተኛ የሚባሉ ምክንያቶች ናቸው። አራተኛው ሀሳብ ነው። አንድ ነገር ሁሌም የምታስታውስ ፈልጋለሁ። ሀሳብ ሲደጋገም የምታይ ይሆናል። ይህ ተረት አይደለም፣ እውነት ነው። ስለ ሱስ ደጋግመህ ካሰብክ የመኔ ሆነ ትገኛለህ፣ ራስን ሆነ ታገኘዋለህ። ስለዚህ የምታስበውን ሀሳብ መጠንቀቅ አለብህ። እስካሁን ያያቸው የሱስ አይነተኛ መነሻ ነጥቦች ናቸው። ሌላም አለ ብዙ አቻ ግፊት ምናምን ሳምቲንግ በጣም ብዙ ነገሮች አሉ። ግን እነዚህ አራቱም ነጥቦች በጣም ወሳኝ ትሪገሮች ናቸው ብዬ ነው የዘረዘርኩልህ። ከዛም የበለጠ መዘርዘር ይቻላል። ነገር ግን እነዚህ አራቱም በቂ ናቸው። እነዚህን ካወቅ በቂ ነው፣ ከበቂም በላይ ነው ያስባለሁ። አስታውስ፣ አበባውን ለመቀየር ስሩን መቀየር አለብን። ሱስን ለመቀየር የሱስን ትሪገር መቀየር አለብን። ምናልባት ቀጣዩ ጥያቄ እንዴት የሚል ይሆናል። ትክክለኛ ጥያቄ ነው። የትሪገር ለውጥ ወይም ለሱስ ያበቃኝ ምክንያት መለወጥ። ትሪገሪን እወቅ ወይም ለሱስ ያበቃኝ ምክንያት እወቀው። ትሪገሪን መለወጥ ከመጀመሪያ በፊት የራሴን ትሪገር ማለትም ለሱስ ያበቃኝ ምክንያት ማወቅ አለብን። ይህን ለማወቅ ደግሞ የመጀመሪያ ቀን ላይ እንዴት ወደዛ ሱስ ገባ ብዬ ጠይቄ ነበረ። ለዛ ጥያቄ የጻፍከውን መልስ በጥንቃቄ ተመልከቱ። ያ ነው ያንተ ትሪገር ወይም ለሱስ ያበቃኝ ምክንያት። ለምሳሌ ከብቸኝነት ለማምለጥ ሌላ ሳምዲንግ በጣም ሌላ ብዙ ምክንያቶች ሊሆን ይችላሉ። የተለያየ ምክንያትም ሊሆን ይችላል። እነሱን ተመልከታቸው። ያ ነው ያንተ ትሪገር። እንደውም ማለት ነው በደንብ እስክትረዳው ደጋግመህ እንድታይ እፈልጋለሁ። የሚሻሻል ነገርም ካለ ሌላ ርቀት ላይ በግልጽ ዘርዝሬ እንድጽፍ እፈልጋለሁ። ጻፈው። ሁለተኛው ትሪገሪን የምትተረጎምበትን መንገድ ቀይረው። እነዚህ ለሱስ ያበቃኝ ምክንያት ስታስብ ራስን ከጠላ ያ አደጋ ነው። ትሪገሮችን የምትመለከትበት አንግል መስተካከል አለብህ። ትሪገሪን በመጥፎ አንግል አትመልከተው። ለምሳሌ በጣም ተወጣጥሬያለሁ፣ ደብሮኛል፣ መጠጣት አለብኝ የሚል ሀሳብ ሊመጣብህ ይችላል። ያ ትሪገር ነው። ለዛ ትሪገር ወይም ለዛ ሀሳብ እንዲህ በለው፣ አዎ በጣም ተወጣጥሬያለሁ፣ ደብሮኛል፣ ግን ራሴን የተሻለ ልንከባከብ ይገባል። አየህ፣ ትሪገርን እንደ ፈተና፣ ችግር ወይም ውድቀት አትመልከተው። እንደዛ የምትተረጉመው ከሆነ ጉዞን ይበልጥ ያወሳስባል። ይልቁንም በተለየ መንገድ እንድትሰራ፣ የተለየ እንድትሆን፣ ህልሜን እንድታስታውሰው፣ ሁኔታዎችን መቆጣጠር እንድትለምድ
እንደመጣለ እድል ተመልከተው። ያ ትልቅ ለውጥ ያመጣል። ሶስተኛው ዲስትራክሽን ሜቶድን መጠቀም ነው። ይህ ሜቶድ ለሱስ ስትጋበዝ ከሱስ የምትቀየስበት ዘዴ ነው። ለምሳሌ የመጠጥ ሱስ ኖሮ እንዲጠጣ ስትጋበዝ ወይም ጠጣ የሚል ስሜት ሲሰማ ያንን ስሜትን ወይም ያንን ልማድን ከማድረግ በዛኑ ሰዓት ሌላ ልማድ በማድረግ ሱስን ማዘናጋት። ለምሳሌ በዛን ሰዓት ከመጠጣት ወክ ማድረግ፣ ጠጣ ስል ከሌሎች ከጓደኞች ጋር አንጋው ማድረግ፣ ስፖርት መስራት መሰል ነገሮች በማድረግ ሱሲን ማዘናጋት ወይም ሱሲን ማምለጥ ይችላል። በማዘናጋት ማምለጥ ይችላል። ይሄ ዲስትራክሽን ሜቶድ ይባላል። አስታውስ፣ ሱስ ማለት ልማድ ነው፣ በድግሞሽ የተፈጠረ ልማድ። ይሄ ልማድ በአእምሮ ፕሮግራም እንደተደረገ በፍጹም መርሳት የለብንም። አንተ ወደድክም ጠላህም የምታደርገው በአእምሮ ፕሮግራም ስለተደረገ። ታዲያ ይሄንን ሱስ በዲስትራክሽን ሜቶድ ልታታልለው ትችላለህ። ነገር ግን ቀጣይ ሱሲን አታደርገውም ማለት አይደለም፣ ታደርገዋለህ። ምክንያቱም ያ ልማድ ነው። ነገር ግን ይሄንን ዲስትራክሽን ሜቶድ በመደጋገም አዲስ ልማድ መገንባት ይችላል። ለምሳሌ የመጠጥ ልማድን ውሃ በመጠጣት፣ ማጨስን በረጅሙ በመጠበስ፣ ስፖርት በመስራት ዲስትራክት በማድረግ አዲስ ሱስ መገንባት ይችላል። አልኮል ከመጠጣት ውሃ መጠጣት ሱስ ቢይዝ አትጎዳም፣ ይጠቅማል እንጂ አይጎዳም። መጠጥ ሲያሰኝ ሆድ እስኪሞላ ድረስ ውሃ ጠጣ። ያን የመጠጥን ሱስ በውሃ በመጠጣት ዲስትራክት አደረግ ማለት ነው። አስታውስ፣ ድግግሞሽ ከሱስ የማገገም ሂደት ላይ እጅግ አስፈላጊው ነገር ነው። ውሃ መጠጣት ሱስ እስኪሆን ድረስ ደጋግሞ አስታውስ። ውሃ መጠጣት ሱስ እስካልሆነ ድረስ የአልኮል መጠጣት ሱስ አይጠፋም። እንድታሰምሩ እፈልጋለሁ። አራተኛው ልማድን ቀይር። ደዋ ላይ የጻፍከውን ሱስ ውስጥ እንድትገባ ያደረገን ምክንያት ያ ቀደም እንድትዘረዝሩ በድጋሚ እንድታየው የነገርኩህን ያንን ትሪገሮችን ቀይራቸው፣ በሌላ ልማድ ቀይራቸው። ሱሰኛ የሆንከው ከብቸኝነት ለማምለጥ ከሆነ ብቸኝነትን ጥሩ አስተሳሰብ ወይም ፖዚቲቭ ወይም ከፖዚቲቭ ሰዎች ጋር በመሆን ቀይረው። ሱሰኛ ያደረገ ጓደኛ ከሆነ ሌላ ጥሩ ስብና ያላቸው ፖዚቲቭ ከሆኑ ጓደኞች ቀይር። አካባቢ ከሆነ በሌላ አካባቢ ቀይረው። ውሎ ከሆነ ውሎውን ቀይረው። ፎርን ቪዲዮ ደጋግሜ ማየት የፎርን ሱስ ወይም ማስተርቤሽን ሱሰኛ አድርጎ ከሆነ ፎርን የማየት ልማድን በማንበብ ወይም ስፖርት በመስራት ቀይረው። ሱሰኛ ያደረገ ልማድ ምንም ይሁን ምን በሌላ ጠቃሚ ልማድ ቀይረው። አስታውስ፣ ልማድ በአንድ ጀንበር አልተገነባም፣ በድግግሞሽ እንጂ። አዲስ ልማድ የምትገነባው በመደጋገም ነው። ቢያንስ ለአንድ ወር ያህል ሳታቋርጥ ልትደጋገም ይገባል። ያኔ ልማድ ይሆናል። ታዲያ አዲሱ ልማድ በአእምሮ ፕሮግራም እስኪደረግ መደጋገም ማቋረጥ የለብንም፣ በፍጹም ማቋረጥ የለብንም። አንዳንድ ሰዎች ሱሳቸው ወይም ልማዳቸውን በቀጥታ ለማቆም ወይም ለመቀየር ይሞክራሉ። ለምሳሌ አንድ ሲጋራ የማጨስ ልማድ ያለው ሰው ሲጋራ ማጨስን ለማቆም በቀጥታ ለመሞከር ይችላል። ይህ እርምጃ ነገሮችን ይበልጥ ሊያወሳስብ ይችላል። ከዛ ይልቅ ችግሩን ከስሩ ቀይረው። ለምሳሌ ለምንድን ነው የምታጨሰው? ምክንያትን ቀይረው። መጠጥ የምትጠጣው ንዴትን ለማብረድ ከሆነ ንዴት መብረጃ ሌላ መንገድ ፈልግ። ለምሳሌ ለምን ንዴትን ወረቀት ላይ ጽፎ? ንዴት ስሜት ነው። ስሜቶች ወረቀት ላይ ሲጻፉ ከሰው ወደ ወረቀት ስለሚጋባ ያኔ ሰውየው ከዛ ስሜት መገላገል ይችላል። ይህ ሜቶድ መጠቀም ይችላል። ሞክረው። ቁማር የምትጫወተው ለመዝናናት ከሆነ ሌላ የሚያዝናና ነገር ሞክር። ለምን ስፖርት አትሞክር? ማስተርቤት የማድረግ ልማድ ካለ በተቻለ መጠን ብቻህን አትሁን፣ አትመልከት። ልማድህን ከስሩ ቀይረው። ያኔ ሱስን ትቀይሯለህ። አስታውስ፣ ልማድ መገንባት ከፈለግ ደጋግም። በመደጋገም ሱስን ሰርዘ አዲስ ልማድ ትገነባለህ። አራተኛው ዲሌይ ሜቶድ ወይም የማዘናጋት ዘዴ ይባላል። የሰው ልጅ አእምሮ ሁለት ክፍሎች አሉት።
ንቁ አይምሮና ንቁ ያልሆነ ወይም ድብቁ አይምሮ ይባላል። ይሄ ንቁ የሚባለው አይምሮ ክፍል እኛ ወይም የሰው ልጅ ንቁ ሆኖ የሚያደርጋቸው የሚያስባቸውን ነገሮች የሚቆጣጠረው አይምሮ ክፍል ነው። ንቁ ያልሆነው አይምሮ ግን እኛ ንቁ ሳንሆን የምናደርገው የሚቆጣጠር አይምሮ ክፍል ነው። ሱስ እና ልማድ ንቁ ባልሆነው አይምሮ ቁጥጥር ስር ነው ያሉት። ምክንያቱም እዛ ነው የሚፈጠሩት። ታዲያ ይህ አይምሮ ይህ ንቁ ያልሆነ አይምሮ ክፍል አንድ ትልቅ ድክመት አለው። ጊዜና ቦታ አይለይም። 3 ሰዓት ላይ ሆነ 10 ሰዓት ነው ብለህ ደጋግሜ ከነገርከው 10 ሰዓት እንደሆነ ያምናል። ታዲያ አንዴ ካመነ ያመነውን ታደርግ ይገፋል። ይሄ የማዘግየት ዘዴም የተፈጠረው ንቁ ያልሆነውን አይምሮ ለማታለል። ሱሴን አድርግ ስል እንዲህ በለው 10 ደቂቃ ታገሰኝ። አሁንም በድጋሚ ከ10 ደቂቃ በኋላ አድርግ ስል ቆይ 10 ደቂቃ ታገሰኝ። እንደዚህ ያልክ ልታታለው ይችላል። ብዙዎች ይሄ ዘዴ የማይሰራ ይመስላቸዋል። ነው ይሰራል። ለምሳሌ አንድ ማስትርቤት ማድረግ ሱስ ያለበት ሰው ልክ ጭንቅላቱን ማስትርቤት አድርግ ስለው ቆይ 10 ደቂቃ ታገሰኝ ብሎ ለ10 ደቂቃ ማስትርቤት ሳደርግ መቆየት ይችላል። በድጋሚ ያንን ቢያደርገው አስበው 20 ደቂቃ ከዛም ያለ ደቂቃው ጨመረ ይላል። ከዛ ይህ ሰው ሳስበው ከዛ ልማዱ የራቀ ነው የሚመጣው። ኮምፕሊትሊ አንድ ቀን ርቆ ራሱን ያገኘዋል። ይህ ዲሌይ ሜተድ በጣም ይጠቅማል። ራስን ከሱስ እንድትርቅ ያደርጋል። ይህ ብትሞክር ጥሩ ለውጥ የምታመጣው ይመስለኛል። ታዲያ ይህን ዲሌይ ሜተድ ስትጠቀም መደጋገም እንዳትረሳ። ደጋግሞ በመደጋገም ጥሩ ለውጥ ልታገኝ ይችላል። የተሻለ ለውጥ የሚገኘው በመደጋገም ስለሆነ እንድደጋግመው ፈልጋለሁ፣ እንድደጋግመው እመክራለሁ። 5ኛው አካባቢ መቀየር ነው። አካባቢ ሱሰኛ እንድትሆን ወይም ሱስን እንድታደርግ የሚጋብዝ አይነት ከሆነ አካባቢን ቀይረው። የምትውልበት ቦታ ሱስ የሞላበት ከሆነ የውሎ ቦታ ቀይረው። አዲሱ የምትውልበት ቦታ ሱስ የሌለበት መሆኑን ማረጋገጥ አለብን። ጓደኞች እንድትለምድ ወይም ሱስ እንድታደርግ የሚገፉ ከሆነ እነሱንም ቀይራቸው። ታዲያ ያስታውስ፣ የምትቀይራቸው ጓደኞች ወይም አዲስ ጓደኛ የምታደርጋቸው ሰዎች ከሱስ የራቁ ጥሩ ስብዕና ያላቸው ፖዚቲቭ ማይንድሴት ያላቸው ፖዚቲቭ የሆኑ ሰዎች መሆን አለባቸው። አንተም ወደ ፖዚቲቭነት የሚቀይሩ ፖዚቲቭ ሰው የሚያደርጉ መሆናቸውን ማረጋገጥ አለብን። እንደዛ ካልሆነ የምታገኘው ውጤት ተመሳሳይ ነው። ስለዚህ እነዛን አስቀድሜ ከግምት በማስገባት ነው አካባቢንም ጓደኞችንም መቀየር አለብን፣ ውሎንም መቀየር አለብን። ሌላኛው ሱሴን የሚያስታውስን ነገር ከአካባቢ አርቅ። ምንም ምን ሱሴን እንድታደርገው የሚያሳስበው የሚያስታውስ ከሆነ ያን ነገር ከራሴ አርቀው። ጓደኛ ሊሆን ይችላል፣ ቤት የለጣጠፍኳቸው ነገሮች ወይም ስልኪ ላይ ያሉ ነገሮች ሊሆን ይችላሉ። እነዛ ነገሮች አንተ ሱሲ የሚያስታውሱ ወይም ሱሲ እንድታደርግ እንደ አላርም የሚያስታውሱ ከሆነ ያንን ነገር ከራሴ አርቀው ማራቅ አለብን። ያንን ነገር ከራሴ ካላረክ ከሱስ መራቅ አትችልም። ምክንያቱም ያስታውሷል። ከዛ አንተ ሱሲን ታደርጓለህ። ከዛ ከሱስ ማምለጥ አትችልም። ራስህን ሱሰኛው ነው የምታገኘው። ሱሲን ስታደርግ ለሱሲ ባሪያ ሆነህ ትቀጥላለህ ማለት ነው። ስለዚህ ያንን ነገር ከራሴ ማራቅ አለብን። በተለይ ከምትኖርበት ክፍል ሱሲን የሚያስታውስ ነገር ፈጽመ ማጥፋት አለብን። ፈጽመ ማራቅ አለብን። የለጣጠፍካቸው ነገሮች፣ ስልክ ላይ ያሉ ነገሮች፣ የምታነባቸው መጽሐፎች፣ የምታያቸው ፊልሞች፣ እነዛ ነገሮች ሱሲን እንድታስታውስ የሚያደርጉ ከሆነ ፈጽመ ማራቅ አለብን። እነሱን ካላረክ መንገድን ውስብስብ ነው የሚያደርግበት። ይሄ አንድ ስቴፕ ወደፊት 2 ስቴፕ ወደኋላ የሆነ እንትን ነው የሚያደርግበት። መንገድን እንደዛ ነው የሚያደርግበት። ከሱስ ለማምለጥ 1 ስቴፕ ወደፊት ሄጃለሁ ብለህ ስትፈጋ 2 ስቴፕ ወደኋላ መልሳል። ማለት እነዛ ቤት ያስቀመጥካቸው ሱሲን የሚያስታውሱ ነገሮች። ስለዚህ እነሱን ፈጽመን ማራቅ አለብን። ይልቁንም አካባቢን ጥሩ ስሜት እንዲሰማኝ
ፖዚቲቭ ነገር እንዲሰማ የሚያደርጉ ነገሮች መሙላት አለብህ። ለምሳሌ ከፍል ፖስተሮች፣ ጥሩ ጥቅስ ያለባቸው ፖስተሮችን፣ ህልሜን ድሪም ቦርድን በመለጠፍ የሆነ ሮል ሞዴል የምታደርጋቸው ሰዎችን በማስቀመጥ ህልሜን እንዳስታውስ እነዛ አይነት ፖዚቲቭ ነገሮችን የሚሰጠኝ ነገር አካባቢን በመሙላት ያንን ነገር መቀየር ይችላል። እንደዛ አካባቢን ብትቀየር ያ በጣም ትልቅ ተጽዕኖ ያመጣል። ለውጥ ሂደት ላይ የሆነ ለውጥን ያፋጥናል። ጠቃሚ ስለሆነ ይህን እንድታደርጉ እመክራለሁ። ሌላኛው ከሰዎች ጋር ያለ ባውንደሪ አስተካክለው። ከሰዎች ጋር ባውንደሪ ይኑር። ባውንደሪ ስል ገደብ ነው። የሆነ ገደብ ነው። ሰዎች እንዲያከብሩልህ የሆነ ባውንደሪ ያስቀምጥ። ለምሳሌ እኔ ጋር ስለ ሱስ ማውራት ወይም ሱሰኛ የሚያደርግ ነገር ማድረግ የተከለከለ ነው አይነት ነገር ወይ ማጨስ፣ መጠጣት በፍጹም የተከለከለ ነው የሚል ባውንደሪ ሴት ማድረግ መቻል አለብህ። ከራስህም ጋር ቢሆን ባውንደሪ ሊኖር ይገባል። ከራስህም ጋር ባውንደሪ ሴት ማድረግ አለብህ። ለምሳሌ በፍጹም ፖርኖግራፊ ማየት የለብኝም፣ በፍጹም አላጨስም፣ በፍጹም ማጨስ የለብኝም፣ በፍጹም ከማይሆኑ ሰዎች ጋር አልገጥምም። እንደዚህ አይነት ባውንደሪዎችን ከራስህ ጋር ማስቀመጥ መቻል አለብህ። ይሄ አንተን ከሱስ ይጠብቃል፣ ወደ ሱስ እንዳትሄድ ይጠብቃል። ይሄ በጣም አሪፍ ልማድ ስለሆነ እንድትሞክሩ እመክራለሁ። ስድስተኛው ለራስህ ግልጹ ነው። ለምሳሌ ሱሲን አድርግ የሚል ስሜት ስትሰማ ራስህን አትዋሽ። ብዙዎች ትልቅ ስህተት ይሰራሉ በዚህ ጉዳይ። ሱሳቸውን አድርግ የሚል ስሜት የተሰማቸው ራሳቸውን ዋሻሉ። ይህ በጣም ትልቅ ሌላ ክራይሲስ የሚያመጣ ሌላ ኔጌቲቭ ተጽዕኖ የሚያመጣብህ። ራስን መዋሸት ማለት ራስን ማታለል በጣም ከባድ ነው። የሚሰማህ ስሜት ከካርከው ከራሴ ጋር ተጣላ። ከራሱ ጋር ተጣላ ሰው ደግሞ ውዝግብ የሆነ ሰው ነው፣ ኔጌቲቭ ነው። ስለዚህ እንደዛ ማድረግ የለብህም። የተሰማህ ስሜት ማክበር አለብህ። ስሜቱን አክብረህ በዛ ፖዚቲቭ መተርጎም አለብህ ያን ስሜት። ለምሳሌ ሱሲን አድርግ የሚል ስሜት ከተሰማ አሁን አጭስ ያለኝ ነው ብለህ መናገር አለብህ። ስሜቱ ተናገሩ፣ አስታውስ። ስሜቶች ጊዜያዊ ናቸው። እነዚህ አይነት ስሜቶች ሲሰማ ቀደም ያልኩ እነዚህ የማዘግየት ሜቶድ ወይም ዲሌይ ሜቶድን ወይም ዲስትራክሽን ሜቶድን በመጠቀም ከዛ ጊዜያዊ ስሜት መትረፍ ትችላለህ። ስሜቶች ያልፋሉ። አንተ ዲስትራክት በማድረግ ማሳለፍ ትችላለህ፣ ወይም ዲሌይ በማድረግ ለምሳሌ አጭስ የሚል ስሜት ስትሰማ ቆይ 10 ደቂቃ ታገሰኝ ብትል 10 ደቂቃ ሱሲን ዲሌይ ታደርጋለህ። 10 ደቂቃ ሱሲን ዲሌይ ስታደርግ ያ ስሜት ያልፍና ሳታደርገው ትቀራለህ እና ሳታደርግ ቀረ ያን በደጋጋሚ ቁጥር ራስህን ከሱስ ነፃ ያደረግ ትመጣለህ። ይህ በጣም ጠቃሚ ናቸው። ለራስህ ግልጽ መሆን ዲስትራክሽን ወይም ዲሌይ ሜትድን አፕላይ እንድታደርግ መንገድ ይከፍትልሃል። ስለዚህ ለራስህ ግልጽ መሆን አለብህ። ሌላኛው ዘወትር የአካል ብቃት እንቅስቃሴ ማድረግ ነው። ስለ አካል ብቃት እንቅስቃሴ ጥቅሞች በጣም ብዙ የምታውቅ ይመስለኛል። የሆነ ነገር ሊባል ነው። አንዳንዴ የሱስ ስሜቶች የሚመጡት ሙዳችን ጥሩ ሳይሆን ሲቀር ነው። ለምሳሌ በጣም ስደብር፣ ስከፋ፣ ብቸኝነት ሲሰማ የምታደርገው ነገር እንድታጨስ ትገፋፋለህ፣ እንድትጠጣ ትገፋፋለህ። ለምን? ከዛ ስሜት ለመውጣት። ሰዎች ያንን ሱሳቸውን የሚያደርጉት ለምንድን ነው? ጥሩ እንድሰማቸው፣ ጥሩ ስሜት፣ ጥሩ ፊሊንግ እንድመጣ አይደል? ያንን ሱሳቸው የሚያደርጉት ያን ስሜት አንተ መቀየር ከቻልክ ኮምፕሊትሊ ሱስን መቀየር ትችላለህ። ለምሳሌ ሁሉ ጊዜ ኤክሰርሳይዝ የሚያደርግ አካል ብቃት እንቅስቃሴ የሚያደርግ ሰው ጥሩ ስሜት አለው፣ ጥሩ ስሜት ይሰማዋል። አንተ ጥሩ ስሜት ውስጥ ከሆንክ ወይ ለምሳሌ ደስተኛ ከሆንክ ከሱስ ትርቃለህ። ሱስን የምትፈልገው ደስታን ለማግኘት ነው። አንተ ቀድሜ ደስታን ካገኘ ለምን ሱስን ትፈልጋለህ? ሱስን የምትፈልግበት መንገድ አይኖርም። ስለዚህ ዘውትር የአካል ብቃት እንቅስቃሴ በማድረግ ጥሩ
ጥሩ የሆነ ሙድን ማግኘት ይችላል፣ ወይ ጥሩ የሆነ ስሜት እንዲሰማ ማድረግ ይችላል። ያ ጥሩ የሆነ ስሜት ሲሰማ ቀን ይቀየራል፣ ደስተኛ የሆነ ቀን ይኖራል፣ በደስታ የተሞላ ቀን። ያኔ ለሱስ ጊዜ አይኖርም። ያኔ ለሱስ የምታባክነው ጊዜ አይኖርም። ስለዚህ ከሱስ ትርቃለህ ማለት ነው። ስለዚህ ብትችል በየቀኑ የአካል ብቃት እንቅስቃሴ ማድረግን አዘውትር። የዴይ 3 ቪዲዮ ይህን ይመስላል። አንድ ነገር ላሳስብ እወዳለሁ። ዴይ 3 በጣም ወሳኝ ቪዲዮ ስለሆነ ደጋግሜ ተመለከተው እጋብዛለሁ። እናም ትሪገር ሽፍትን ተግብሮ እስከ ቅድም ያየናቸው ትሪገር ሽፍቶች ነጥቦችን በሙሉ ደጋግመቸው። በመደጋገም ለውጥ ይመጣል። ሱስ በመደጋገም ነው የተፈጠረው፣ የሚጠፋውን በድግግሞች ነው። እነዚህን ነገሮች አሁን ትሪገር ሽፍት ሜካኒዝም ያያቸውን ሜካኒዝሞችን በመደጋገም ራሴ ላይ ለውጥ ማምጣት ትችላለህ። አንድ አይደለም ደግሞ ሁለትም አይደለም ደግሞ ሱሲ እስኪጠፋ ድረስ በሌላ ለማድረግ እስኪቀየር ድረስ ደጋግሞ ዲስትራክት ማድረግን ሱሲ እስኪጠፋ ድረስ ደጋግሞ ዲሌይ ማድረግን ሱሲ እስኪጠፋ ድረስ ደጋግሞ አካባቢን መቀየር፣ ለራሴ ግልጽ መሆንን፣ የአካል ብቃት እንቅስቃሴ ማድረግን እነዚህ ሱሲ ካንተ እስኪርቅ ድረስ መደጋገም መቻል አለብህ። ዘወትር ደጋግሞ ይሄ ዛሬ አድርገህ ነገ የምታቆም ከሆነ ይሄ ለውጥ አይመጣም። እዛው ባለበት ይር ነው። የሆነ ሰዎች ካሳበው አይታችኋል፣ ወይም ወታደሮች ትሬኒንግ ሲያደርጉ አንድ ቦታ ሆኖ ሲራመዱ ላይ አልሄደም፣ ግን የተራመደ ነው፣ ግን አልተንቀሳቀሰም። ባለበት ሂድ አይነት ነው የሚሆነው። ስለዚህ ያ እንዳይሆን ከፈለክ በመደጋገም ለውጥ ይመጣል። አንድ ቦክሰኛ ተጋጣሚውን ማሸነፍ የሚችለው ደጋግሞ ተጋጣሚው ላይ ሲሰነዝር ነው ማሸነፍ የሚችለው። ስለዚህ አንተም ደጋግመህ ሞክሮ፣ ደጋግመህ ሰንዝር። ያኔ ሱሲን መዘረር ትችላለህ። ዴይ 3 ይሄን ይመስላል። ማንኛውም አይነት ጥያቄ ወይም ሀሳብ ካላችሁ ስክሪን ላይ ባለው የኢሜል አድራሻ ወይም የቴሌግራም ዩዘር ኔም መላክ ትችላላችሁ። ሊንኩን የኢሜል ሊንክንም ወይም የቴሌግራም ሊንክም ዲስክሪፕሽን ቦክስ ላይ አለ፣ እዛ ላይ ማግኘት ትችላላችሁ። ለቻናሉ አዲስ ከሆናችሁ በሰብስክራይብ ቤተሰብ ሁኑ። ላይክ ሼር በፍጹም እንዳይዘነጋ። ዴይ 3 ይህን ይመስላል። በዴይ 4 እንገናኝ።